ተመልካቾች በዛሬው ቪዲዮ ባይናንስ እና ባይቢት ትሬዲንግ አልሰራልን ላላችሁ ልጆች እንዴት መግዛት እንደምትችሉ አሳያችኋለሁ ማለት ነው። በሌሎች አማራጮች ያው እንደሚታወቀው ባይናንስ እና ባይቢት ላይ ፒቱፒ ትሬዲንግ እየሰራ አይደለም ሰሞኑን ለመግዛት በስኪት ለመግዛት ማለት ነው። ሶ ሌሎችን አማራጭ አሳያችኋለሁ ማለት ነው። ዛሬ ባይናንስ ላይ እንደምታዩት ፒቱፒ እየሰራ አይደለም፣ ቼክ እናድርገው አሁን። ይሄው እንደምታዩት ኖአድስ ይላል ባይ ላይ ሴል ይቻላል፣ ያላችሁን መሸጥ ትችላላችሁ። ሰው በዛሬው ቪዲዮ የማሳያችሁ እንዴት ሌሎችን አማራጮች ተጠቅማችሁ መግዛት እንደምትችሉ ነው። ሜክስም እንደዚሁ አይሰራም። አሁን ሁለት አማራጮችን ይዤላችሁ መጥቻለሁ ማለት ነው። ከሁለቱ አንዱን ወይም ደግሞ ሁለቱን ናሽናል አይዲ ያላችሁ ቬሪፋይ አድርጋችሁ ዋሌታችሁን መጠቀም ትችላላችሁ ማለት ነው። አንደኛው አማራጫችን ቢትጌት ነው። ቢትጌት ላይ ቬሪፋይ አድርጋችሁ ዋሌታችሁን መጠቀም ትችላላችሁ። ያው አድ ፈንድ ብዬ ስገባ እንደምታዩት ታች ላይ ፒቱፒ ትሬዲንግ ይላል። እሱን ስትነኩት ባይ መግዛትም ትችላላችሁ መሸጥም ትችላላችሁ። እዚህ ሪስትሪክት የተደረገ ነገር የለም። ይሄው እንደምታዩት አንድ ዩኤስዲቲ አሁን እየተሸጠ ያለ በ178 ነው ማለት እናንተ መግዛት ከፈለጋችሁ ማለት ነው። ሚኒመም 178 ብር ከ50 ሳንቲም ነው። ይሄው ብዙ አማራጭ አለ፣ የተመቻችሁን መግዛት ትችላላችሁ። ሴልም እንደዚሁ አክቲቭ ነው፣ እዚህ ይሰራል። መሸጥ ከፈለጋችሁም ይሄው ከፍተኛ $1 በ177 ብር ከ30 ሳንቲም ነው እየተሸጠ ያለው። ይሄው ሁሉንም እዚህ መጠቀም ትችላላችሁ ማለት ነው። አንደኛው አማራጭ ይሄ ነው። ሁለተኛው አማራጭ ደግሞ ቴሌግራም ነው። ቴሌግራም ዋሌት የሌላችሁ ዋሌት ልክ እንደ ሌሎች ቬሪፋይ ማድረግ ይቻላል። ቴሌግራም ላይ የሌላችሁ ቴሌግራም ዋሌት ብላችሁ ሰርች በተኑ ላይ በመሄድ ዋሌት ብላችሁ ጽፉ ይመጣላችኋል። ዋሌት ቦት የሚለውን አንዴ ነኩታላችሁ። ከታች ከታያችሁ ቬሪፋይ የሆነ ነው። ከዛ ስታርት ትሉታላችሁ ማለት ነው። ኦልሬዲ እኔ አክቲቭ የሆነ ዋሌት ስላለኝ ቀጥታ ዋሌት ላይ ስገባ በናሽናል አይዲ ቬሪፋይ ያደረኩ ስለሆነ ወደዚያ ይወስደኛል ማለት ነው። እዚህም እንደዚህ ሪስትሪክት አልተደረገም፣ መግዛትም መሸጥም ትችላላችሁ ማለት ነው። እንደምታዩት እዚህ ዲፖዚት የሚለውን ነክታችሁ ስገቡ ፒቱፒ ኤክስፕረስ እና ፒቱፒ ማርኬት የሚል አለ እና እኛ መግዛት የምንችለው ወይም መሸጥ የምንችለው ፒቱፒ ማርኬት ላይ ነው ማለት ነው። ሁለተኛው ማለት እሱ ላይ አንዴ ስነኩት ይኸው ባይ እንዲሁም ሴል የሚል አለ። እዚሁ አንድ ነገር ላሳያችሁ፣ ከታች ማይ አድ የሚለው ላይ ማለት ነው። ይሄ ክሬት አድስ የሚል አለ። ይሄ ምን ማለት መሰላችሁ? እናንተ መሸጥ ወይም ደግሞ መግዛት የምትፈልጉ ከሆነ ልክ ከዚህ ስገቡ እንደምታገኛችሁ ሰዎች በራሳችሁ አካውንት ከፍታችሁ መግዛት ወይም መሸጥ የምትፈልጉ ከሆነ ክሬት አድ ብላችሁ የራሳችሁን አድ ክሬት ማድረግ ትችላላችሁ ማለት ነው። የሆነ ስቴፕ ሂጄ ላሳያችሁ። ፕላስ ወይም ደግሞ ክሬት አድ ትሉታላችሁ። አወንቱ ባል ወይም ደግሞ መግዛት ፈልጋለሁኝ ብለው ቮሊዩሙን ይሰራል ማለት ነው። ይሄው 40 አደረኩት። የቮሊዩሙን ፕራይስ ታይፕ የሚለው ፍሎቲንግ እና ፊክስድ አለ። ፊክስድ ከሆነ አንድ እናንተ ሴት ያደረጋችሁት ፕራይስ ኮንስታንት ነው፣ ማንም አይቀይረው ማለት ነው። ፊክስድ ከሆነ ግን በራሱ ሲስተሙ ፐርሰንቱ ይሄ ማርኬት ፕራይሱ ሲጨምርና ሲቀንስ የእናንተም አብሮ ፍሎት ያደርጋል ማለት ነው። ለዚያም ነው ይሄ በፐርሰንት አስገባ እያለ ያለ። አሁን ፊክስድ ከሆነ እንደዚህ ፕራይሱን ብቻ ታስገባላችሁ እናንተ $1 በምን ያህል ነው መሸጥ የምትፈልጉት ማለት መግዛት የምትፈልጉ የሚለውን ማለት ነው። አሁን ለምሳሌ እኔ 180 ብለው ያው $1 በ180 ብር እገዛለሁ አልኩኝ። ሚኒመም ኤንድ ማክሲመም አማውንት ኦፍ ኦርደር ይላል። አንድ ሰው ሚኒመም ምን ያህል ነው ለእናንተ መሸጥ የሚችለው የሚለው 500 አልኩትኝ። ይሄን 500 ከ500 ጀምሮ እስከ 5000 ባለው እኔ ጋር መሸጥ ይችላል። ፓይመንት ታይም አውት 15 ሚኒት ነው። ይሄ ማለት ለእናንተ በ15 ሰከንድ ውስጥ
በ15 ደቂቃ ውስጥ ሂሳብ ከፍላችሁ መጨረስ አለባችሁ። ካልሆነ ግን በራሱ የዋሌቱ ህግ ስለሆነ ካንስል ያደርጓል ኦርደሩ ማለት ነው። ይሄኛው ደግሞ አውቶ አክሴፕት ኦርደር የሚለው እናንተ በኦንላይን በሆናችሁበት ሰዓት በማናችሁም ሰዓት አንድ ሰው እናንተን መሸጥ ፈልጋለሁ ብሎ ወደ እናንተ ሲያመለክት በራሱ አክሴፕት ያደርጓል ማለት ነው። ይሄ እንዳይሆን ከፈለጋችሁ እናንተ ስትፈልጉ ብቻ አክሴፕት እንዲያደርግ ከፈለጋችሁ ይችን ኦፍ ታደርጉታላችሁ ማለት ነው። ከዛ ኮንቲኒው ትሉታላችሁ። እዚህ የፓይመንት ሜትር ትመርጣላችሁ ያላችሁን አካውንት ማለት ነው። ብር የምትከፍሉበትን እዚህ ላይ በእናንተ ስም የተከፈተ አካውንት መሆን አለበት። ምክንያቱም ይሄ በእናንተ ስም ስላችሁ ዋሌቱ ቬሪፋይ የሆነበት ስምና የባንክ አካውንታችሁ ተመሳሳይ መሆን አለበት። አሁን እኔ አብሲኒያን መርጫለሁ። ኮንቲኒው አልኩትኝ። ኢንተር ሜሴጅ ያል እዚህ ሜሴጁ ጋር ደስ ያላችሁ መጻፍ ትችላላችሁ። you are safe with me ብየዋለሁ እኔ ኮንቲኒው አልኩትኝ። ይሄው እንደምታዩት የኔ አድ እንደዚህ ይከፈታል። ይሄን ይመስላል ማለት ነው። ይሄ ቢዚ ራኮን የሚለው የኔ ስም ነው ማለት ነው። እንደዚህ ሆኖ እናንተው መግዛት ብትፈልጉ ይሄ ስም ይመጣላችኋል ማለት ክሬት አድ አልኩትኝ። እነዚህን ህጎችን መስማማታችሁን መግለጽ አለባችሁ። ይቺን ኦን አድርጋችሁ ኮንቲኒው ትሉታላችሁ። እንደዚህ አድርጋችሁ ክሬት ታደርጋላችሁ ማለት ነው። አሁን ወደ ዋናው ቪዲዮያችን እንሄዳለን። ዛሬ ያው ማሳያችሁ እንዴት እንደምገዙ ነው። ባይ የሚለው ላይ ሲገቡ ይሄው እንደምታዩት ኦን ነው። የፈለጋችሁትን መግዛት መርጣችሁ ከዚህ መግዛት ትችላላችሁ ማለት ነው። አሁን ባለው ማርኬት ቫልዩ ከፍተኛው 179 ብር ከ89 ሳንቲም ነው። አሁን $1 እየተሸጠ ያለ እዚህ ማለትም መግዛት እናንተ ቢፈልጉ ዝቅተኛ በ179 ብር ከ89 ሳንቲም ነው ማግኘት የምትችሉት። ይሄ ከቢትጌት አንፃር ስናየው ዋጋው ይጨምራል። ቢትጌት ላይ 178 ነው። ይሄኛው ዝቅተኛው ነው 178፣ እዚህኛው ደግሞ 179 ነው ማለት ነው። ልዩነቱን አይታችሁ ከቢትጌት ብትገዙ ሞር የተሻለ ነው ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። ይሄን ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ቀጣይ በሌላ ቪዲዮ መለሳለሁ። ቴንክ ዩ